ስለዚህ ህንጻ ታሪክ የሚያውቁ አንዳንድ ሰዎች ግንባታው ቶሎ አልቆ ለማየት እጅጉን ስለመጓጓታቸው ሰማን። ምን አይነት ህንጻ ቢሆን ነው በማለት ጉዳዩን ለማወቅ ወደዚያው አቀናሁኝ። ከመስቀል አደባባይ ወደ ቦሌ ኤርፖርት ስትሄዱ በቀኝ በኩል ፍላሚንጎ አጠገብ ይገኛል። መረጃዎችን ሳሰባስብ ህንጻው ቀደም ሲል ለሸራተን ሆቴል ታስቦ በዓለም አቀፍ የጥራት ልክ መሰረት ይወጣለትና በመገንባት ላይ የሚገኝ ባለ 35 ተጨማሪ ወለል አፓርታማ ሆኖ አገኘሁት። የሚገርም ነው። ይህ ህንጻ ወደ ታች 3000 ካሬ ሜትር ላይ ያረፈ 2 ወለል የመኪና ማቆሚያ ቤዝመንት ያለው ሲሆን ከመሬት በላይ ደግሞ እስከ 5ኛ ወለል ድረስ ጣራው የ5 ሜትር ከፍታ አለው። ዓለም አቀፍ የሸራተን ሆቴሎች ስታንዳርድ ነው። ሱቆቹና አገልግሎት ሰጪ ክፍሎቹ እንዲሁ ናቸው። ከ7ኛ ጀምሮ እስከ 35ኛ ወለል ድረስ የእያንዳንዱ ክፍል ጣራ 3.75 ሜትር ከፍታ አለው። ይህን ለማረጋገጥ በህንጻው 7ኛ ወለል ላይ ተገኝቼ ከጎን ያለውን ህንጻ ትይዩ ስመለከት ያኛው ባለ 11 ወለል ሆኖ አገኘሁት። ይገርማል። ይሄ 7 የ11 እኩል ናቸው። በዚህ 3 ሜትር ከ75 የጣራ ከፍታ ስሌት ወደ ላይ 35 ወለሎችን ስንወጣ የሀገራችንን የሪል ስቴት ግንባታ በዱባይ ውስጥ ከምንመለከታቸው ሰማይ ጠቀስ አፓርታማዎች ጋር ትከሻ ለትከሻ ያለካከዋል ማለት ነው። 8 ሊፍቶችና በሁለት በኩል ሰፋፊ ደረጃዎች ያሉት ይህ የመኖሪያ አፓርታማ ሲጠናቀቅ ማንም ሰው ክፍሎቹ ውስጥ ዘመድ አለኝ ብሎ ዘው ማለት አይችልም። ኢንተርኮል መጠቀም ግድ ይለዋል። የባለቤቱን ፈቃድ ማለት ነው። ከ35ኛ ወለል በላይ እያንዳንዳቸው 380 ካሬ ሜትር ስፋት ያላቸው ትላልቅ የቅንጦት ቤቶች ይገነባሉ። በ2 ዓመት ተኩል ጊዜ ውስጥ ተጠናቆ ነዋሪዎች ይገቡበታል የተባለው ይህ ሰማይ ጠቀስ አፓርታማ እስኪያልቅ ለማየት መጓጓታቸው ልክ ነው ብዬ ቀድሞውኑ መረጃውን የሰጡኝ ሰዎች ስጠይቅ በአዲስ አበባ መሃል ከተማ ለትራንስፖርት ምቹ በሆነ ቦታ ላይ ሁሉንም አገልግሎት አሟልቶ በሚገነባው በዚህ ሰማይ ጠቀስ አፓርትመንት ውስጥ ቀሪ ዘመንን መኖር ዓለም ላይ ሆኖ ገነት ውስጥ እንደመኖር ነው የሚቆጠረው አሉኝና የባሰ አስገረሙኝ። እኔም አልቆ እስከማየውና ቀጣዩን ዘገባ እስከምሰራ በመጓጓት በሉ ዓለማችሁን ገነት ያደርግላችሁ ብዬ ተለየኋቸው። እውነትም ዓለም ገነት ሪል ስቴት